ለ15 ቀናት በአፋልጉኝ ማስታወቂያ በተለያዩ የሶሻል ሚዲያ የሶስት ልጅ አባት ጠፍቷል። የራይድ ሹፌር ነው። ራይድ ሹፌር እየሰራ በዛው እንደጠፋ ቀረ። መኪናውም የለችም እሱም የለም። እናም ከተወሰኑ ቀናት በኋላ ከፖሊስ ተደውሎ ይህ ሰው በህይወት እንደሌለና ለቤተሰቡ መርዶ አይነት ነገር ተነገራቸው። ወደ አሞራው ቤተሰቦች ወደ ታዳሚያን በመላው ዓለም የምትገኙ እንዴት ናችሁልኝ? በጣም አሳዛኝ ነገሮች በተለይም በራይድ ሹፌሮች ላይ እየተፈጸመ ይገኛል። ከዚህ በፊት እንደምታስታውሱት ቴዲ ቡናማው በራይድ ሹፌር ውስጥ ሲሰራ ከቆየ በኋላ ነው በራይድ መኪና ውስጥ በሰዎች ተገለው የተገኘው። አብዛኞቹ በጣም ብዙ ሰዎች በእንደዚህ አይነት መልክ እየተገደሉ ይገኛሉ ማለት ነው። ብዙዎቹ ያው ታዋቂ ሲሆኑ ብዙ ሰዎች የሚያውቋቸው ሲሆኑ በጣም ደምቀው ይወጣሉ። ነገር ግን እንደዚህ አይነት ስራ ላይ የተሳተፉ ሰዎች ሲሞቱ እናያለን ማለት ነው። እናም ይህ የሶስት ልጅ አባት ለዚህ ያበቃው ነገር ምንድነው? እሱ እናያለን። አብራችሁኝ እንድትሆኑ ከወዲሁ ጠይቃለሁ። ሙሉ ፕሮግራሙን ለመከታተል ያመቻችሁ ዘንድ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁኝ እንድትሆኑ እጠይቃለሁ። መልካም ቆይታ። ሀብቴ ተመስገን ይባላል። ነዋሪነቱ በከተማችን አዲስ አበባ ነው። አፋልጉኝ ተብሎ ጥሪ ከቀረበ እነሆ 15 ቀን አለፈው። የሶስት ልጆች አባት ነው። የራይድ ትራንስፖርት አገልግሎት ለመስጠት ከ15 ቀን በፊት ሰኔ 2 ቀን ከቤቱ እንደወጣ በዛው አልተመለሰም። ትላንት ፖሊስ በቱሉ ዲምቱ አካባቢ ወይ ደግሞ እዛ ቱሉ ዲምቱ በተባለ ስፍራ ላይ ተገሎ እንደተገኘ ለቤተሰቦቹ ተደውሎ ይነገራቸዋል። ልጆቹን ለማሳደግ ደፋ ቀና እንዲሁም ሲለፋ የነበረው አባት እንግዲህ እንደዚህ አሰናበቱት ማለት ነው። አባት የነበራቸውም ልጆች ባልታሰበ መንገድ ወይም ደግሞ ምንም በማያውቁት ባላጠፉት ጥፋት ያለ አባት ቀርተዋል። እናም በሰማይ ያው ፍርዱን በመሬትም እንደዚሁ በሱና ተመሳሳይ የሆኑ ነገሮች በሚፈጸሙባት አገራችን ላይ አንዳንዴ የፍርድ መዘግየትና ፍርዶች ቶሎ ለህዝቡ የማይደርሱበት ሁኔታ ይፈጠራሉ። ነፍሱን በአጸገነት ያኑርልን እያልን ከዚህ በፊትም ቴዲ ቡናማው እንደምታስታውሱት በራይድ ሹፌር ነው ተቀጥሮ ሲሰራ ያለፈው ማለት ነው። እንዲሁም ሌሎችም ብዙ በአብዛኛዎቹ አንዳንዶቹ ይደበደባሉ፣ አንዳንዶቹ ደግሞ እንደዚሁ ህይወታቸውን ያጣሉ። በተለይም የልጆች አባት ሲሆኑ ደግሞ በጣም ያሳዝናል። የሚያስተዳድሩት ቤተሰብ ሲበተን ማየት በጣም የከፋ ህመም አለው ማለት ነው። እንግዲህ ተመስገን ከዚህ በፊት እንደወጣ ልጆቹ ለ15 ቀናት አባይ የት ነው አይመጣም እንዴ እያሉ እናትየዋን ያስጨንቋት ነበር። እናም ይህንን መልስ መስጠት ወይ ደግሞ መመለስ ያልቻለችው እናት ይህን ሁሉ ችላ የ15 ቀን ጊዜያትን ካሳለፈች በኋላ ፖሊስ ደውሎ እንግዲህ ባለቤትሽ በህይወት የለም ስትባል የሚሰማው ነገር በጣም አደገኛ ነው። ስለዚህም በተለይም የራይድ ሹፌሮች አስተዳዳሪ የሆነው ራይድ ራሱ ድርጅቱ እንደዚህ አይነት ነገሮችን በተለይም በመኪናቸው ላይ የሴኩሪቲ ነገር ቢያደርግላቸው የራሳቸው የሆነ በውስጥ የሚያውቁት አላርም ቢደረግና አንድ ነገር ሲያጋጥማቸው አላርሙን ሲነኩት የነሱ የራሳቸው ሴኩሪቲ ደርሰው እንዲያድኗቸው ቢደረግ በጣም መልካም ነው። ማለትም በሌሎች ሀገራት የሚሰሩ ስራዎች አሉ፣ በባንኮች እንዲሁም በእንደዚህ አይነት በታክሲዎች በኦቨር ደግሞ ኦቨር የሚባለው እንደ ራይድ አይነት ማለት ነው። እነሱ ሹፌሮች የራሳቸው የሆነ አላርም አለ። የሆነ ነገር ሲያጋጥማቸው ቀስ ብለው በእግራቸው ያችን ነገር ሲጫኑ ዳይሬክት ወደ ድርጅቱ ይሄድና ድርጅቱ ያለበት ቦታ በጂፒኤስ ስለሚያውቀው እዛ መጥቶ ያድናቸዋል ማለት ነው። ነገር ግን አንዳንድ ነገሮች ወደ ሀገራችን ሲመጡ በእነሱ ላይ የሚደረጉ
ተጽዕኖዎች ወይ ደግሞ ጥንቃቄዎች አንድ ላይ ወደ ሀገራችን ቢገቡ መልካም ነው እንላለን። ለህዝባችንም ደህንነት ማለት ነው። በተለይም በአንዳንድ ስራዎች ላይ ተሰማርተው ያላቸውን ሀብት አሟጠው መኪና ገዝተው ይህን ስራ ከጀመሩ በኋላ ቤተሰባቸውም ያለምንም ገቢ ሲቀሩ በጣም ይከብዳል። ይህም ደግሞ ወደ ጎዳና የሚወጡ ልጆችን ይጨምራል ማለት ነው። ስለዚህም ጥንቃቄ አድርጎ አንዳንድ ቴክኖሎጂዎች ወይ ደግሞ ለህዝቡ የተሻሉ አማራጭ የተባሉ የትራንስፖርት ወይ ደግሞ የሌላም ነገር ሲኖሩ ይህን ነገር መጠቀሙ በጣም ወሳኝነት አለው ማለት ነው። እናም በሰው በመግደል ወይ ደግሞ በመዝረፍ የተሰማሩ ሁሉ እንግዲህ ፈጣሪ ሐቁን እንዲያወጣ በተለይም የንጹህ ደም ሐቅ ጠፍቶ አይጠፋምና ይህ ሰውዬ እንደዚህ ልጆቹን እያስተዳደረ በእንደዚህ አይነት መልክ ሲቀጥፉት በጣም የሚያሳዝነው ነገር የልጆቹ እንባ አይፋታቸውም። ስለዚህም እንደዚህ አይነት ሰዎች ከእንደዚህ ስራቸው ተላቀው ጤናማ የሆነ ኑሮ እንዲኖሩና ለማህበረሰቡ ደግሞ ውጋት እንዳይሆኑ አእምሮ መዝናኛ ይመኛል ማለት ነው። ውድ ታዳሚያን፣ ውድ የአእምሮ ቤተሰቦች ይህ እንግዲህ የሰማችሁት የሶስት ልጅ አባት በእንደዚህ አይነት መልክ ተቀጥፏል። በጣም የሚያሳዝን ነው። እናንተም በቻላችሁት አቅም እንደዚህ አይነት ነገሮች ሲኖሩ ድምጻችሁን ከፍ በማድረግ እንድታሰሙላለሁ። በተለይም በአሁን ሰዓት በሀገራችን ላይ እየደረሰ ያለው ነገር በጣም አስቸጋሪ ሲሆን በሀገራችንም ብቻ ሳይሆን ወደ ውጭም ወጥተው በተለይም በሳውዲ አረቢያ የሚገኙ እህት ወንድሞቻችን ከነ ህፃናት ልጆቻቸው የሚደርስባቸው ነገር በጣም ነው የሚያሳዝነው። ይህም በእንዲህ እንዳለ ነገር ግን ራሳቸውም በቲክቶክም ሆነ በሌላ የሶሻል ሚዲያ እየቀረቡ እዚህ ነው ያለሁት ምን ታመጣለህ እያሉ የሚጫጫው ልጆች ደግሞ ተይዘው ስናይ ደግሞ ያሳዝናል። ስለዚህም ሁላችንም ኢትዮጵያውያን አገራችንን ሳናሰድብ ለሀገራችን የሚሆን ነገር ማድረግ ይኖርብናል ማለት ነው። እዛም ታስራችሁም ላላችሁ በተለይም በስቃይ ላይ ለምትገኙ ሁሉ ምሕረቱና ደህንነቱን ፈጣሪ እንዲለግሳችሁ እንላለን። ለራይድ ሹፌሩም ሀብቴ ነፍሱን በአጸገነት እንዲያኖርልን እንላለን። ደህና ሁኑልኝ። በሌላ ቪዲዮ እንገናኛለን። መልካም ጊዜ